ለቫጂናል ካንዲዲያሲስ ወይም የብልት ፈንገስ ኢንፌክሽን የሚሰጡ የተለያዩ መድኃኒቶች አሉ። አንዳንዶቹ በአፍ የሚወሰዱ ሲሆኑ ሌሎቹ ደግሞ እንደ ክሬም ወይም ፔሰሪ ሊሆኑ ይችላሉ። ሌሎቹ መድኃኒቶች አጠቃቀማቸው አንጻራዊነት ቀላል ነው። ለምሳሌ በአፍ የሚወሰዱትን መድኃኒቶች በታዘዘልሽ መሰረት በአፍ መውሰድ ነው። ክሬሞቹን ደግሞ ማሳከክ መቆጣት ባለበት የውጭ የብልት ክፍል ላይ በታዘዘልሽ መሰረት ይቀባሉ። ዛሬ ግን ብዙ ሴቶች ግራ የሚገባቸውን የክሎትሪማዞል ቫጂናል ፔሰሪ እንዴት እንደምትጠቀሚ እናያለን። ይሄ 100 ሚሊግራም ክሎትሪማዞል ቫጂናል ፔሰሪ ነው። ይሄ መድኃኒት ከታዘዘልሽ በአብዛኛው በምሽት አንድ ጊዜ ለ6 ተከታታይ ቀናት እንድትጠቀሚ ይመከራል። አጠቃቀሙ እንዴት ነው? በመጀመሪያ ከመጠቀምሽ በፊት በደንብ እጅሽን መታጠብ አለብሽ። ከተጠቀምሽ በኋላም እንደዛው። ይሄኛው አፕሊኬተር ነው። መድኃኒቱን ከጥቅሉ እንደዚህ ታወጪና በአፕሊኬተሩ ውስጥ ማስቀመጥ። ከዛ በጀርባሽ ተኝተሽ ጉልበቶችን በትንሹ ማጠፍ ወይም ለአንቺ ምቹ በሆነ አቀማመጥ መሆን ትችላለሽ። አፕሊኬተሩን ወይም መድኃኒቱን ቀስ ብለሽ ወደ ብልት ውስጥ ህመም ሳይፈጥር የሚመችሽ ደረጃ የሚመችሽ መጠን ማስገባት። ከዛ መድኃኒቱ እንዲለቀቅ አፕሊኬተሩን ከዚህ ከታቹ ጋር ትደፍያለሽ ማለት ነው። መድኃኒቱ በቦታው እንዲቆይ እንዲሰራ በማታ ሰዓት ብትጠቀሚ በጣም ይመከራል። ሌሎች ምክሮች ደግሞ ከዚህ ጋር ተያይዘው ምልክቶቹ ቢቀንሱ እንኳን የታዘዘውን መድኃኒት ሙሉ በሙሉ ማጠናቀቅ አለብሽ። ከመድኃኒቱ በኋላ ትንሽ ፈሳሽ መውጣት የተለመደ ሊሆን ስለሚችል የሚያሳስብ ጉዳይ አይደለም። በዚህ ወቅት ዶች የምንለው ወይም ደግሞ የማህፀን ወደ ውስጠኛው ክፍል ገብቶ መታጠብ አይመከርም። ምልክቶቹ እስከሚሻሻሉ እና መድኃኒቱን እስከምጨረሽ ድረስ ግንኙነት ማስወገድ ይመከራል። ምልክቶቹ ካልተሻሻሉ እና በተደጋጋሚ ከተመለሱ ግን በድጋሚ ጤና ባለሙያ ማማከር አለብሽ። አንድ ማወቅ ያለብሽ ነገር ምንድነው? ማንኛውም የብልት ማሳከክ ወይም የፈሳሽ መውጣት የካንዲዲያ ኢንፌክሽን ነው ማለት አይደለም። ስለዚህ ሕክምና ከመጀመርሽ በፊት ትክክለኛውን ምርመራ ማግኘት በጣም አስፈላጊ ነው። እኔ ዶክተር ዝማሬ ነኝ ከጤና ሰብ ለሴቶች።